የሰው ልጅ በቀላሉ የሚጠመድበት ትልቁ ማስፈራሪያ እድል። ይህ ትልቁ የህሊናችሁ ወጥመድ ነው። ንቃታችሁን በመጥለፍ እናንተን ሁሌም የሚያስፈራሯችሁና እናንተን ገበያ ለማድረግ የሚያሰሩ ሰዎች የሚጠቀሙበት ወጥመድ እድል፣ እድለኝነት፣ እድልን መነጠቅ። ምን ማለት? እድልን ነጥቆ ለሌላው መስጠት፣ እድል የተነጠቀበት ከንቱ እንዲቀር ማድረግ። እኒህ ማስፈራሪያዎች ብዙ ጊዜ በሰው ልጅ ስነ ልቦና ውስጥ ከፍተኛ ጫና በማሳደር ሰዎች ከመንፈሳዊ ህይወታቸው እንዲለዩና ለባዕድ አምልኮ ራሳቸውን እንዲያስገዙ የሚያደርግ ጠንቀኛ ወጥመድ ነው። ይሄንን ሐሳብ ዛሬ እማነሳላችሁ በዚህ በሶሻል ሚዲያ እንደነዚህ አይነት ማስፈራሪያዎች የመናፍስቱ ዓለም ተንኮል ምናምን እንደዚህ እየተባሉና ይበዛሉ። እውነት እድል የሚሉት ነገር ምንድነው? በእኔ አመለካከት እድል ማለት ሊሆንና ላይሆን የሚችል ድንገተኛ ያልታሰበ ሁኔታ እንደማለት። የሰው ልጅ እድል ወይስ ዕጣ ፈንታ ነው ያለ። እድልና ዕጣ ፈንታን አንድ አድርገን የምናይ ሰዎች እንኖራለን። እኔ በእድል ማመን ሰው አይደለሁም። ዕጣ ፈንታ ግን ያለና የተረጋገጠ ነገር ነው። ሰው ሁኜ ወደዚህ ምድር የመጣሁበት ዕጣ ፈንታዬ ስለሆነ እኔ ሰው ነው የሆንኩት፣ ሌላውን ፍጥረትም ስላልሆንኩ። ዕጣ ፈንታ ማለት ደግሞ የህይወት ካርታ ነው። የኔን ህይወት በሰውነት ወስኖ ወደዚህ ምድር ያመጣኝ። ያ ካርታ ደግሞ ነፃ ፍቃድ አለው። የምፈልገውን ነገር ሁሉ እንዳደርግበት የሥራህን ሁሉ የድካምህን ሁሉ ከእጅህ ብላ ስላለኝ እግዚአብሔር ጽድቅንም ኩነኔም በስራችሁ ታገኛላችሁም ስላለ ዕጣ ፈንታችን ማለት የምንፈልገውን ነገር ሁሉ አድርገንበት የምንፈልገውን ነገር ሁሉ ሆነን በስራችን ትርፍንም በስራችን ኪሳራ የምናገኝበት የህይወት መስመር እንጂ ዕጣ ፈንታ እድል ማለት ምን ማለት? ይሄንን መንፈሳዊ ይዘት በመያዝ ሰዎችን በማስፈራራት ለአጉል አምልኮት የሚጥሉ ሰዎች አሉ። እንግዲህ እስኪ እንዲያ ከሆነ የሀገራችን ህዝብ ለዕለት ዳቦ የቸገረው በዝቷል። ሌላው ዓለም ላይ ደግሞ አዳዲስ መኪኖችም የቅንጦት ሆነው አልፎባቸዋል ተብሎ ይጣላሉ። ይሄ ጥበብና እውቀት ያላችሁ ሰዎች ምን አለ ለዕለት እንጀራ ዳቦ የቸገረውን ወገናችሁን የዛኛውን ዓለም እድል አመጣችሁ። ይሄ ህዝብ ይፈልጋችኋል፣ ነፃ አውጡት፣ የዕለት ፍላጎቱን አሟሉለት፣ እናንተ ልትሰሩበት። እንዲህ አይነት ሰዎች ሊነግዱባችሁ፣ ሊያተርፉባችሁ፣ እናንተን ገበያ ሊያደርጉ ያስፈራሯችሁና ከመንፈሳዊ ህይወታችሁ ይለዩዋችኋል። እግዚአብሔር በሁላችንም ላይ ስልጣን አለ፣ የምንፈልገውን የፈቀድነውን ሊሰጥ። ካጉል መስመር በመውጣት ከገደባችን እየወጣን ላጉል ዝንባሌ ተገዝተን ከአካልም ከጤናም ከመንፈሳዊ ቀውሶች ውስጥ የምንወድቅ እኛ እንጂ እኒህ ነገር እውነት ቢሰሩ እኒህ እድል እንሰጣለን የሚሉ ሰዎች እናንተን ገቢ አድርገው የሎተሪ ልስጥህ፣ የዕቁብ ልስጥህ፣ ነግደህ የምታተርፍበት ልስጥህ እያሉ ከናንተ ገንዘብ መቀበልስ ነበረባቸው? አስቡት። ተራ ስነ ልቦናዊ ጨዋታ ስለሆነና ይሄ ትልቅ የሰው ልጅ ንቃት የሚጠልፍ ማታለያ ነው። በእርግጥ ይቻለም ንግዷ የተመሰረተው በፍርሃት ስለሆነ ብዙ አይነት ማስፈራሪያዎች አሉ በህይወታችን። የትኛውን ነው ግን የምንመርጠው? የትኛው ነው እውነት ያለው? ቁማችሁ ካላስተዋላችሁ እንደ አንድ አማኝ እኔ አምኜ በጸነውበት ህይወት ተጋርሎ የሁሉ መንፈሳዊ ከሆነ እግዚአብሔር እኔን ሊጠብቅ አይጥለኝም። ይሄ ተራ መናፍስት እንዲያድርገውኝ ምናምን ከኔ ያነሰው በአካልም በክብርም ከኔ ያነሰው እንዴት ሊቆጣጠረኝ ይችላል? እግዚአብሔር የትቶኝና ከእንደነዚህ አይነት ተራ አታሎሽና ለአጉል ከመንፈሳዊ ህይወት ለይቶ ለአጉል የሆነ አመለካከት እና እምነት ይሄ እምነትን ይወልዳል። ለባዕድ አምልኮ እንድትገዙ መጥፎ መንፈስ ጉልበት እንዲያገኝ ያደርጋችኋልና ከሚጠቅማችሁ እናንተንም በብርሃን ከሚያመላለሳችሁ ህይወት እንዳያስወጣችሁ ለእንደዚህ አይነት ዝንባሌ ራሳችሁን ያስገዛችሁ ሰዎች ገበያ የሆናችሁ ያላችሁት ደግሞ ጨለማውን መንገድ እንድትመርጡ በማመቻቸት የምትጠቅሟቸው ውስን ግለሰቦች ይኖራሉ። ልቦናችሁን ሲያሸንፉ ለነሱ አገልጋይና ባሪያ ሆናችሁ ነው የምትኖሩ። የሚቀየርላችሁ ግን አንዳችም ነገር የለም። የስራችሁን የድካማችሁን የምታገኙት በልፋት እዚህ ዓለም ላይ ሁሉም ለናንተው የተተወና ከድካማችሁ አትርፉበት ስለተባለ እንዳልኳችሁ ጽድቃችሁ የስራችሁ ነው፣ ኩነኔያችሁም የስራችሁ ነው፣ ድካሙም እረፍቱም የስራችሁ ውጤት እንጂ ተጎልታችሁ ማንም የናንተን እድል ቀይሮ የሚመጣ የለም። እውነት የሰው ልጅ ደግሞ ለሌላው ድካምም እንደው የሚቆምም አይደለም። እውነት እንነጋገር። ስለናንተ የመጣው አንድና አንድ እናንተን ከመከራ ሊያድን ክርስቶስ ብቻ ነው። ገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም። ድገመው ካላችሁ መለስበታለሁ።